ከህልውናችን ጋር ወይንም ነፍስ የምትባለውን ኮንሰፕት እሳቤ ለማየት ሁለት ነገሮችን በጋራ እንደምናይ ተነጋግረን ነበረ። እንግዲህ አንደኛው ሰው የመሆንን ወይንም የህልውናችንን ሪያሊቲ እያስቀጠለ ያለው ዲተርሚኒስቲክ ኮዝ ኤንድ ኮንሲኩዌንስ ምክንያትና ውጤት የምንለው የመሰናሰል ሂደት ነው ወይንስ ደግሞ እኛ እንደ ሰብ የራሳችን ነጻ ፍቃድ አለን? ፍሪዌል የሚባል ነገር አለ። ጥያቄው ይሄ ነው። እንግዲህ ብዙ ሳናረዝመው ሁለቱን ሀሳቦች በታትነን እንመልከታቸው። እንግዲህ ካዥዋሊቲ የምንለው ኮዝ ኤንድ ኮንሲኩዌንስ ነው ዩኒቨርስን እያስቀጠለ ያለው የምንለው ሀሳብ ሳይንቲፊካሊ የሚደገፍ ነው፣ ግልጽ ነው። ምክንያቱም አንድ ኩነት ምክንያት ይኖረዋል። ያ ኩነት ደግሞ በምክንያቱ ላይ ተንተርሶ ውጤት ይኖረዋል። ያ ውጤት ደግሞ ለአንድ ኩነት ምክንያት ይሆናል። ያ ኩነት ደግሞ ውጤት ይኖረዋል። ያ ውጤት እንደገና ለቀጣዩ ኩነት ምክንያት ይኖራል። እየተሰናሰለ ይቀጥላል። ኦኬ፣ ይሄ የሚያስኬድ ነገር ነው። ዋናው ነገር ከዚህ ሀሳብ የተገነዘብነው ነገር አንደኛ የዚህ ሀሳብ በጥቅሉ መነሻ የለውም፣ መድረሻም የለውም። መነሻ የሌለው ለምንድን ነው? የመጀመሪያው ኮዝ ምን እንደሆነ ሊያስቀምጥላችሁ አይችልም። ይህንንም በአጭሩ ሳስቀምጠው ሳይንቲፊካሊ ፕሩፍ እያደረግን ልናስቀምጥ የምንችለው ወይም የጋራ የሆነ ኮንሰርን ሊኖረን የሚችለው በህዋ ወይንም በዩኒቨርስ አፈጣጠር ደረጃ ኮስሚክ ሲንጉላሪቲን ነው። ኦኬ፣ አሁን ኤክስፓንድ ላረገው ዩኒቨርስ ኮዙ ያ ሲንግል ፖይንት ዴንስ የሆነው የኢነርጂ ፖይንት ነው ብለን ልነሳ እንችላለን። ያንን ሲንግል ፖይንት ያንን ኮስሚክ ሲንጉላሪቲ ምን ፈጠረ ስንል ግን ከመላመት የዘለለ የምናስቀምጠው ነገር የለም። ስለዚህ ዲተርሚኒዝም ወይንም ኮዝ ኤንድ ኮንሲኩዌንስ የሚባለው እሳቤ እንጥልጥል ነው ማለት ነው። ሰው ነጻ ፍቃድ አለ ወይ? ፍሪ ዊል አለ ወይ? በኮዝ ኤንድ ኮንሲኩዌንስ መተን እዚህ ልንደርስ አንችልም። ምክንያቱም ትልቁንና ዋነኛውን ኮዝ ይህ ቲዮሪ ሊያስቀምጥ አልቻለም። ፈርስት ኮዝ ኦፍ ኤቭሪቲንግ ብሎ ሊያስቀምጥ አልቻለም። ኢትስ አንኖውን ሳይንቲፊካሊ፣ መላምት ብቻ ነው ሊቀመጥ የሚችለው። ግን ከሆነ ፖይንት ተነስታችሁ ስትሄዱ the nature of energy አሳማኝ ሊሆን ይችላል። ኮዝ ኤንድ ኮንሲኩዌንስ አሳማኝ ነው። እኛ ጋር ሲደርስ የእኛ ህልውና ጋር ሲደርስ ጥያቄ ይፈጥራል። ዋናውን ትልቁን ቢጊኒንጉን የመጀመሪያውን ኮዝ ሳናውቅ ህልውናችን የምናውቀው ህዋ ዩኒቨርስ ሁሉ ኮዝ ኤንድ ኮንሲኩዌንስ ነው። ለዚህ ይሄ ኮዝ ኤንድ ኮንሲኩዌንስ ነው የእኛን ህልውና ዲተርማይን ያደረገው። ህልውናችንን፣ ውሳኔያችንን
ዲሲዥናችንን ሁሉ ነገር ኮዝ ኤንድ ኮንሲኩዌንስ ነው። ምክንያቱም ምንም ነገር አሁን ባለንበት ስቴት ላይ እኔና እናንተ የምንወስናቸው የምናስባቸው እያንዳንዱ ሙቭመንታችን ሁሉ በኮዝ እና ኮንሲኩዌንስ ውስጥ ነው። ሰች ብሮድ ነው። ብዙ ፊልድ እና ብዙ ዳይሜንሽን ነው ያለው። ግን እኛ አክሽናችን ሁሉ ኮዝ ኖሮት ኮንሲኩዌንሱ ላይ ዲፔንድ ያደረገ ነው። ኤች ኤንድ ኤቭሪቲንግ ህይወታችን ውስጥ የሚሆነው ሁሉ ዲተርማይን የሆነ ነው። ኦልሬዲ ሴት የተደረገ ነው በኮዝ እና ኮንሲኩዌንስ። ሌላኛው አንጻር ደግሞ ፍሪ ዊል አለን፣ ነፃ ፈቃድ አለን ነው። እኛ ነን የምንወስነው። ሰም ፖይንት እኛ ነን የምንወስነው የሚል እሳቤ አለ። ፍሪ ዊል አለን፣ ነፃ ነን። እያንዳንዱ በህይወታችን ውስጥ የምናደርገው ነገር በራሳችን ነፃ ፈቃድ የምናደርገው ነው። በሚሆነው በህይወታችን ውስጥ በሚሆነው ነገር ውስጥ ሁሉ ድርሻ አለን። ፍሪ ዊል አለ ወይንስ የለም ነው ሁለተኛው እይታ። ኦኬ፣ ይሄንንም ለማየት ወደ መሰረታችን እንመለሳለን። እንግዲህ በዋነኝነት የምንመለከተው ሁለት እሳቤ ይኖራል። እንደ ቅድሙ ወደ መሰረታችን እንመለሳለን። ኦኬ፣ እኛ ከኤነርጂ የተገኘን አንድ የኤነርጂ ፎርም መሆናችን እሙን ነው። መሰረታችን ያ ኢተርናል የሆነ ፍጹም ስቴት ነው፣ አልተበጠሰም። ኢነርጂ ፎርሙን እየቀየረ እዚህ ደርሷል። እኛን ሰብ የሆነውን ሰልፍ አንድ ኢንዲፔንደንት የሆነ ላይፍ ፎርም ፈጥሯል። ሶ አንድ ጥያቄ አለ። ያ ፍሎ እየቀጠለ ነው። ለዚህ ዲተርሚኒስቲክ ማንሆንበት ምክንያት የለም። ምክንያቱም ኢነርጂ አይጠፋም፣ ፎርሙን ነው የሚቀይረው። ዋን ፎርም ኦፍ ኢነርጂ ነህ። ይሄ ላይፍ ሰልፍ የምትለው ቢንግ ኢሉዥን ነው ወይንስ ደግሞ አንተ ኢንዲፔንደንት ሆንክ ሰምዌር ያን ኤክስፕሌን ማድረግ አለብህ። ዋናው ነጥብ ምንድን ነው? there is always አንድ ሪያሊቲ አለ። ኳንተም ፊዚክስ ላይ ሃይሰንበርግ ያስቀመጠው ፕሪንሲፕል አለ። ጀርመናዊው ሃይሰንበርግ ማለት ነው። የእሱ ፕሪንሲፕል አንሰርቲኒቲ ፕሪንሲፕል ይባላል እና አት ዲፕ ኳንተም ፕሮሰስ ላይ ኳንተም ፕሮሰስ ሲካሄድ አንድ ወሳኝ የሆነ የብዙ ነገሮች ጥያቄ መልስ የሆነ አንድ ኩነት ይፈጠራል። ምንድን ነው? በፕሮሰሱ ይህን ኳንተም ፕሮሰስ ሲካሄድ ፓርቲክሎችን ወይም የፓርቲክሎች ፕሮፐርቲ ከኳንተም ፕሮሰስ በኋላ
አውትፑት ሪዛልቱ ፕሮባቢሊስቲክ ነው፣ ፕሮባቢሊቲ ነው። አክቹዋል ሪዛልት ማግኘት አይቻልም። አት ሰም ፖይንት ኳንተም ፕሮሰስ ላይ የፓርቲክሎቹ ኢንተራክሽን ከመነሻው ናውን ቢሆን እንኳን አውትፑት ሪዛልቱ ፕሮባቢሊቲ ነው፣ ማስቀመጥ አይቻልም። ሶ በጀነራል ሪያሊቲ ውስጥ ይሄ አሻሚ ነገር ነው የሚሆነው። ለምንድን ነው አሻሚ ነገር የሚሆነው? who decide ማን ነው የሚወስነው? ሪያሊቲን ምንድን ነው የሚወስነው? አት ኳንተም ሌቭል የፓርቲክል ፕሮፐርቲዎች ሜዥር ሲደረጉ የኢንተራክሽናቸው አውትፑት ፕሮባቢሊቲ ከሆነ ሪያሊቲን ምንድን ነው የሚወስነው? አክቹዋል ዩኒቨርስ ውስጥ ያ ጥያቄ የብዙ ነገሮችን መልስ ለማግኘት ይረዳል። እንዴት ተደርጎ ይቀመጣል? በዋነኝነት ምንድን ነው አእምሯችን ውስጥ ኳንተም ፕሮሰስ ይካሄዳል። ያ ኳንተም ፕሮሰስ አውትፑቱ ፕሮባቢሊቲ ከሆነ አንሰርቴኒቲ ከሆነ ኩነቶችን ማን ይወስናል? ምክንያቱም በተጨባጭ የሚሆኑ ኩነቶች አሉ። ኮዝ ኤንድ ኮንሲኩዌንስ ዲፋይን መደረግ የሚችል ነው። ይሄ ምክንያት ይሄን ሪዛልት ያመጣል። አንሰርቴኒቲ የለውም። ውጤቱ ፕሮባቢሊቲ አይደለም። ለዚህ ይሄ አንሰርቴኒቲ የኳንተም ሮል ነው። ኳንተም ፕሮሰስ ፕሮባቢሊስቲክ ከሆነ ሰው ሪያሊቲን ማን ዲሳይድ እያደረገው? ዲስ ኳንተም ፕሮሰስ አእምሯችን ውስጥ ይካሄዳል። ምክንያቱም ይሄ የኢነርጂ ፕሪንሲፕል ነው። ይህ ኳንተም ፕሮሰስ እኛ አሁን የምናስቀምጠው በዋነኝነት ኢንፎርሜሽን በኢነርጂ አማካኝነት ለኒውሮ ሲናፕሳችን ይደርሳል። እዛ ውስጥ ኮምፕሌክስ ኢንተራክሽን አለ። ያ ነው ኮንሽስነስን ጀስት ዲቨሎፕ ያደረገው። ህልውናችንም የተመሰረተው ያ ደግሞ ኮዝ ኤንድ ኮንሲኩዌንስ ሊመጣ አይችልም። ምክንያቱም ኢን ዩር ብሬን እንደ ማንኛውም ፓርቲክል ዜር ኢዝ ኳንተም ፕሮሰስ ኤንድ ዘ አውትፑት ኢዝ አንናውን ኦር አንሰርቴን። እርግጠኛ መሆን አይቻልም፣ አይታወቅም። ፕሮባቢሊቲ ነው ውጤቱ። ሶ ዲሲሽን ሜድ እየተደረገው ያለው በእኛ ነፃ ፈቃድ ነው ማለት ነው። የስ አለን ኢቨንቶችን፣ ኩነቶችን ዲሳይድ እያደረግን ያለ ነው በነፃ ፈቃዳችን። ይህን ፕሮባቢሊቲ የነበረውን
አክቹዋል የምናደርገው ዲሳይድ የምናደርገው በነጻ ፈቃዳችን ነው ማለት ነው። ይሄን ለመገንዘብ አክቹዋሊ ኳንተም አንሰርቴኒቲ ፕሪንሲፕሎችን መገንዘብ በቂ ነው። ኳንተም ፕሮሰስ አእምሮ ውስጥ ይካሄዳል አይካሄድም የሚለውን በቂ ምርምር አልተካሄደም የሚሉ ወገኖች አሉ። ምክንያቱም ክላሲካል በሆነው ፊዚክስ ነው መጀመሪያ ይሄ ባዮሎጂካል ጥናቱም የተካሄደው ቲዎሪውም የተገነባው። ኳንተም ፊዚክስ ደግሞ የአዲሱ ትውልድ የቅርብ ዘመን ሳይንቲፊካል ቲዎሪ ነው፣ ግን በስፋት እየሰራ ነው። ከክላሲካል ፊዚክስ ጋር ሳይጣረስ እየቀጠለ ነው። አሳማኝም ነው። ይሄንን ዲስፕሩቭ የሚያደርግ ቲዎሪም መገንባት አልተቻለም። አንሰርቴኒቲ ቲዎሪ ሪያሊቲ ነው። ለዚህ ለእያንዳንዱ ኳንተም ፕሮሰስ ኢንፊኒት የሆነ ኳንተም ፕሮሰስ አክቹዋሊ ኢት ዋዝ ኖት ኦንሊ ሃፕንድ ኢን አወር ብሬን በእኛ ህልውና ውስጥ ወይም በእኛ ማይንድ ውስጥ የሚከሰት ነገር አይደለም። ኢንፋይናይት በሆነው ዩኒቨርስ ውስጥ ነው የሚከሰተው። ሶ አንሰርቴኒቲውን ሰርቴን አድርጎ ዲሲሽን ሜድ የሚያደርገው የእኛ ፍሪ ዌል ነው። ነጻ ፍቃድ አለ። የስ ይሄ እውነታው ነው። ሶ ናቹራል ሴሌክሽን ይሄ ኮዝ ኤንድ ኮንሲኩዌንስ የምንለው ፕሪንሲፕል ነው። ናቹራል ሴሌክሽን በሚለው የህይወት ሂደት ያመጣው ህልውናን ኤግዚስተንሳችንን የሚለውን ላለመቀበል ሁለተኛው አስረጂ የሚሆነን ነገር ምንድን ነው? ይሄ ኳንተም ፕሮሰስ በእኛ አእምሮ ውስጥ ብቻ አይደለም የሚካሄደው። በእኛ አእምሮ ውስጥ ብቻ አይካሄድም። በኢንፋይናይት ዩኒቨርስ በእያንዳንዱ ኳንታ ውስጥ ነው። ሶ ናቹራል ሴሌክሽን የሚባል ነገር የለም። ዲስ ኳንተም ፕሮሰስ አሁንም አውትፑቱ አንሰርቴን ነው። ሉክ አክቹዋል ዩኒቨርስ አክቹዋል ዩኒቨርስን እንኳን ፐርሲቭ ማድረግ ባንችል እስከተገነዘብነው የህዋ ጥግ ወይንም ኦብዘርቫብል ዩኒቨርስን ገምግሙት። ኢት ኢዝ ዌል ባላንስድ። ከኮስሚክ አካላት ጀምሮ እስካለንባት ፕላኔት ድረስ ያለው ስርዓት ዌል በትክክል ኦርደር የተደረገ ባላንሱን እየጠበቀ ወደ ምድራችን እርዝ ወደምትለው ፕላኔት ስትመጡ ደግሞ ህይወት የሄደበት የተሰናሰለበት ራሱን የሚያስቀጥልበት እያንዳንዱ ነገር በጣም የተቀናጀ የተሰናሰለ ይሄ ሂውማን የሚባለው ስፒሽስ የፈጠረውን በሂውማን ኢንተርቬንሽን ከተፈጠረው ቀውስ ውጪ ማደር ኔቸርን ስትመለከቱት ዌል ነው። በጣም የሚገርም ነው። እርስ በእርሱ በትክክል የተደጋገፈ ባላንሱን የጠበቀ በጣም ድንቅ ነው። ይሄ በኮይዝ እና
ኮንሲኩዌንስ ዲተርማይን ተደርጎ ድንገት ኢማጂኒት እያንዳንዱ ፓርቲክል ኳንተም ፕሮሰሱ ፕሮባብሊ ውጤቱ አንሰርቴኒቲ የሆነው ፕሮባብሊስቲክ ከሆነ በኋላ በፕሮባብሊቲ ይሄ ሁሉ የተሰካካ ሪያሊቲ አክቹዋል ዩኒቨርስ ውስጥ እንዴት ሊገኝ ይችላል? እያንዳንዷ ኢንፋይናይት ኳንታ ውስጥ የተፈጠረው ፕሮሰስ ፕሮባብሊቲን ይሄ የማይታወቅ ሪዛልት እያመጣ እንደዚህ ዌል ኢንትግሬትድ የሆነ ሲስተም ዌል ኢንትግሬትድ የሆነ ኦብዘርቫብል ዩኒቨርስ ዌል ኢንትግሬትድ የሆነ ኔቸር ራሱን በሰርክል ራሱን የገነባ በጣም የተደላደለ ኢማጂኔት ህይወት የሚቀጥልበትን መንገድ በቃ ይሄ ተደንቀን የማንጨርስበትን ኔቸር ተመልከት። ምድራችን ላይ እንኳን ፕሮባቢሊቲ ሊሆን እንዴት ይችላል? ከዛ ሁሉ ኢንፋይናይት ከሆነ ኳንተም ፕሮሰስ ውስጥ የወጣ ፕሮባቢሊቲ እንዴት ሊሆን ይችላል? ዜር መስት ቢ ቾይስ ላይክ የኛ ነፃ ፈቃድ እንዳለ የሆነ አካል ነፃ ፈቃድ ሊኖርበት ይገባል። Actually, we are separated from that. The actual inverse ለእኛ የምንቆቅልሽ ነው ይህን ጥያቄ እስክንመልስ ድረስ። ሶ ያን ፕሮባቢሊቲ እዛ ፕሮባቢሊቲ ውስጥ ምርጫ ያስቀመጠ አንድ አካል ያስፈልጋል። ያ ማን ነው? ያ ኢተርናል የሆነው የፍጹምነት ስቴት ነው። ያ የፍጹምነት አካል ያ የፍጹምነት ኩነት አልተበጠሰም በኢነርጂ ውስጥ። ምክንያቱም ይሄንን ቾይስ ያ ኢተርናል የሆነው ቢንግ ያ ኢተርናል የሆነው ህልውና ያ አምላክ የምንለው ጋድ የምንለው ይሄንን ቾይስ አድርጓል፣ ምርጫ አድርጓል፣ ይሄንን ፍቃድ አድርጓል። ይሄ የምናየው ነገር ሁሉ እንዲሆን የዓለማት የህዋ ስርዓቱ ሁሉ የህይወት የተፈጥሮ መስተጋብር ሁሉ ምርጫ ነው። የት ጋ ነው ምርጫው? አት ኳንተም ፕሮሰስ ፕሮባቢሊቲ የነበረውን እውነታ ምርጫ አድርጎታል። ምክንያቱም ይሄ አክቹዋል ዩኒቨርስ ኤግዚስተንስ አጋጣሚ አልነበረም። ከፍጹምነት ውስጥ የወጣ ፍጹም እውነት ነው። አጋጣሚ አይደለም፣ ፍላጎት ነው። የዚህ የፍጹም አካል ፍላጎት ነው። የዚህ ጋድ የምንለው ህልውና ፍላጎት ነው። ሰው በዚህን ያክል ኦብዘርቭ ከምናደርገው ዩኒቨርስ ርቆ ይሄን ኦብዘርቫብል ዩኒቨርስ ወይም አክቹዋል ዩኒቨርስ ክሬት ለማድረግ ወደኛ መምጣት አያስፈልገውም። ምክንያቱም ይህ አክቹዋል ዩኒቨርስ ኢንክሉዲንግ አስ እኛንም ጨምሮ አክቹዋሉ ዩኒቨርስ በኢነርጂ በኩል በቀጥታ ከዚህ ኢተርናል ህልውና ጋር የተያያዘ ነው። በዚህ በህዋ እውንነት ውስጥ የኛ ድርሻ የለም። የኛ ድርሻ ያለው በእኛ ህይወት ውስጥ ብቻ ነው። አሁን ነፃ ፈቃድ አለን፣ ምክንያቱም ፕሮባቢሊቲ አልነበረም።
ፕሮባቢሊቲ የሆነ አንዳች ነገር የለም። እነዚህን ኢተርናል የሆነውን አካል እና የእኛን ነፃ ፍቃድ ስታወጡ አክቹዋል ኢንቨርስ ፕሮባቢሊቲ ነው። እኛ ፐርሲቭ ማድረግ የቻልነው ኦብዘርቨብል ኢንቨርስ እንኳን ስርዓቱ በራሱ አጋጣሚ ድንገት አለመሆንን በእርግጠኝነት ይመሰክራል። ኢት ኢዝ ዌል ኢንቴግሬትድ። ኢንቴግሬሽኑና ራሱ በጣም የተስተካከለ መሆኑና ባላንስ መሆኑ ራሱ በራሱ እንዴት ነው ሰዎች አብዛኞቻችን ከመነሻው የፍጣሪን ህልውና እንደ ጥያቄ ስናነሳ ሁሌም ወደ ጭንቅላታችን የሚመጣው ይሄ ሁሉ ባላንስድ የሆነና የተስተካከለ ነገር፣ ይሄ ሁሉ የላይፍ ስርዓት፣ እያንዳንዱ ስፒሽስ ተመልከቱት፣ ጾታውን እንዴት አድርጎ እንዳስቀጠልን ደግሞ የመጣ ማረም ሳያስፈልገው ይሄን ሁሉ ስርዓት ድንገት ሊሆን አይችልም የሚለው እሳቤ አንደኛው ውስጣችን ውስጥ የሚፈጠር ትልቅ ነገር ነው። ይሄን ደግሞ ወደ ሳይንሱ ስታመጡት ዲፕሊ አት ኳንተም ፕሮሰስ እያንዳንዱ አውትፑት ፕሮባቢሊቲ ከሆነ ኢቨንቶችን፣ ሪያሊቲን፣ ኩነትን የምንወስነው እኛ ነን። የት? በራሳችን ህይወት ውስጥ። ሶ ዘ ጀነራል ሪያሊቲ በዚህ ኢተርናል አካል፣ በዚህ ጋድ በምንለው፣ በዚህ ፈጣሪ በምንለው ከአክቹዋል ዩኒቨርስ ባልተበጠሰው ፍጹም ህልውና ይወሰናል። እያንዳንዷ ኳንተም ፕሮሰስ ውስጥ ዚስ ኢንፊኒት ኳንተም ፕሮሰስ ውስጥ ፕሮባቢሊቲ የሆነው አውትፑት በሙሉ በሱ ጣልቃ ገብነት ቾይዝ ሆኖ ወይንም ምርጫ ሆኖ ይሄንን ውብ ህዋ ይሄንን ውብ ዓለማችንን ፈጥሯል። የኛን ህይወት ደግሞ በእያንዳንዷ ኮንሽስነሳችን ውስጥ በምትደርሰው እያንዳንዷ የኤነርጂ ቅንጣት ውስጥ እያንዳንዷ ኢንፎርሜሽን ውስጥ ይሄ ኳንተም ፕሮሰስ ይካሄዳል። ፕሮባቢሊቲ የነበረውን አውትፑት ቾይስ የምናደርገው በፍሪ ዌላችን ነው፣ በነፃ ፈቃዳችን። ይሄ ሁለት የህልውና መሰረታዊ በሳይንስ የተደገፈ ኩነት ነው። ለዛሬ እዚህ ላይ እናበቃለን። በቀጣዩ ቪዲዮ በጋራ የምናምንባቸው ሊሆኑም ይችላሉ፣ በጋራ ላናምንባቸውም ሊሆኑ ይችላሉ። ሰው ፐርፐዝ እንፈልጋለን። ጽድቅና ኩነኔ ይኖር ይሆን? ይሄ በብዙሃኖቻችን ዘንድ ጥቂት በማይባል የዓለም ሕዝብ ዘንድ በቢሊዮኖች ዘንድ መጽደቅና መኮነን፣ ይሄ ገሃነም፣ መንግስተ ሰማይ የሚባሉ ነገሮች ምን ይመስላሉ? ሰው ከሳይንስ ጋር ምንም ንክኪ የለውም ብሎ ማሰብ ከባድ ነው። ከሳይንስ ጋር ምን ሊያገናኛቸው ይችላል? ሳይንስ በምን መልኩ ሊያያቸው ይችላል?
እስካሁን ካየናቸው ሀሳቦች ጋር ተያይዘው በምን መልኩ ሊገለጹ ይችላሉ? በቀጣዩ ቪዲዮ እንገናኝ። ሰላም።